ናችሁ? ደህና ናችሁ? ነው እግዚአብሔር ይመስገን ውበት ነኝ። ዛሬ የማሳያችሁ ደግሞ አንድ አሪፍ ዌብሳይት አለ። መልቲሚዲያ ፋይሎችን ፋይል ፎርማቶችን ከአንዱ ወደ አንዱ ለመቀየር እንጠቀምበታለን ማለት ነው። ለምሳሌ ፒዲኤፍ ፋይሎችን ወደ ወርድ፣ ፒዲኤፍ ፋይሎችን ወደ ኤክሴል፣ ወደ ፓወርፖይንት ለመቀየር እንጠቀምበታለን። እንዲሁም ደግሞ ወርድ ፋይሎችን ወደ ፒዲኤፍ፣ ፓወርፖይንቶችን ወደ ፒዲኤፍ፣ ኤክሴሎችን ወደ ፒዲኤፍ ፋይል ኮንቨርት ለማድረግ እንጠቀምበታለን ማለት ነው። የዌብሳይቱ ስም አይላቭ ፒዲኤፍ ዶት ኮም ይባላል። ስለዚህ በቀጥታ እዚህ ጋር ጎግል ላይ እንሄድና አይላቭ ፒዲኤፍ ብለን ሰርች እናደርጋለን። ስለዚህ ሰርች ስናደርግ እዚህ ይመጣልናል ማለት ነው። የመጀመሪያው እዚህ ጋር አይላቭ ፒዲኤፍ የሚል ሊንክ ይመጣልናል። ስለዚህ ፒዲኤፍን ወደ ወርድ ለመቀየር እንጠቀምበታለን። ወርድን ወደ ፒዲኤፍ፣ ኤክሴልን ወደ ፒዲኤፍ፣ ፒዲኤፍን ወደ ኤክሴል፣ እንደገና ጄፒኢጂ ኢሜጅ ፋይሎችንም ወደ ፒዲኤፍ መቀየር የሚያስችል ዌብሳይት ነው ማለት ነው። ስለዚህ እዚች ጋር ክሊክ እናደርገውና ወደ ዌብሳይቱ በቀጥታ ያስገባናል። ዜን እዚች ጋር ብዙ አይነት አማራጮች አሉ። መርጅ፣ ስፕሊት፣ ኮምፕረስ የሚል አለ። እዚህ ጋር ዛሬ የምናየው ኮንቨርት ስለማድረግ ነው። ስለዚህ እዚች ጋር ክሊክ ስናደርግ የተለያዩ አማራጮች አሉ። ለምሳሌ ጄፒጂ ቱ ፒዲኤፍ ይላል። ጄፒጂ ማለት የኢሜጅ ፋይል ፎርማት ነው። ስለዚህ የተለያዩ ኢሜጆችን አንድ ላይ መርጅ ማድረግ እንችላለን ማለት ነው። ለምሳሌ ክሊክ ሳደርገው ሴሌክት ጄፒጂ ኢሜጅ ይለኛል ማለት ነው። ኢሜጅ ፋይሎችን ሴሌክት ለማድረግ ክሊክ ሳደርገው ወደ ኮምፒውተር ይወስደኛል ማለት ነው። ስለዚህ እዚህ ላይ ሄድና የተለያዩ የኢሜጅ ፋይሎችን አመጣለሁ ማለት ነው። ስለዚህ ለምሳሌ እነዚህ ጄፒጂ ፋይሎች አሉ ኢሜጆች። ዜን እነዚህን ኮንትሮል ኤ በማድረግ ሴሌክት አድርጌ ኦፕን እለውና ከዚህ ላይ ሁሉንም አፕሎድ አድርጎልና ማለት ነው። ዜን እዚህ ጋር የተለያዩ አማራጮች አሉ። ፖርትሬት፣ ላንድስኬፕ እንደምንፈልገው አድርገን ላንድስኬፕ ከፈለግን ላንድስኬፕ፣ ፖርትሬት ከፈለግን ፖርትሬት። ስለዚህ እዚህ ላይም ደግሞ ኤ4 የሚለውን እንመርጣለን። ማርጅን እንዲኖረው ከፈለግንም እነዚህ አማራጮችን እንመርጣለን ማለት ነው። ዜን እዚህ ጋር ኮንቨርት ቱ ፒዲኤፍ የምትለውን ክሊክ ስናደርግ እነዚህን ጄፒጂ ኢሜጅ ፋይሎችን ወደ ፒዲኤፍ ይቀይርናል ማለት ነው። ስለዚህ ክሊክ ሳድርገው አሁን ኮንቨርት እያደረገልን ነው ማለት ነው። ስለዚህ ኮንቨርት ሲያደርግልን እንጠብቃለን። ጨርሶልናል። አሁን ዳውንሎድ አውቶማቲካሊ ዳውንሎድ ያደረገው ካላደረገው እኛ ክሊክ ማድረግ እንችላለን ማለት ነው። ለምሳሌ ኦፕን አድርገን ማየት እንችላለን። ክሊክ ስናደርገው እነዚህን ኢሜጆች በአንድ ላይ ወደ ፒዲኤፍ ቀየረልን ማለት ነው። ሌላው ከዚሁ ላይ ወርድን ወደ ፒዲኤፍ ወርድ ፋይሎችን አፕሎድ እናደርግና ወደ ፒዲኤፍ እንዲቀይር ማድረግ እንችላለን። ስለዚህ ይህን ክሊክ እናደርጋለን። ዜን ሴሌክት ወርድስ ይለናል። ወደ ኮምፒውተራችን ይወስደናል። እዚህ ላይ እንሄድና ፋይላችን እንመርጣለን ማለት ነው። ይሄ የወርድ ፋይል ነው። ዜን አፕሎድ አደረገልን። እዚህ ጋር ኮንቨርት የምትለውን ክሊክ ስናደርግ አሁን ኮንቨርት ያደረገልን ነው ማለት ነው። ስለዚህ ወርድ ፋይልን ወደ ፒዲኤፍ ቀይሮልናል። አውቶማቲካሊ ዳውንሎድ ያደርጋል። ካላደረገ እኛ ማድረግ እንችላለን ማለት ነው። እዚህ ጋር ወርዶልናል። ስለዚህ ፋይሉን እዚህ ጋር ኦፕን አድርገን ማየት እንችላለን ማለት ነው። ስለዚህ እኛውን ክሊክ ስናደርግ ወደዚህ ወደ ፒዲኤፍ ወርድን ወደ ፒዲኤፍ ቀይረል። ሌላ እዚህ ጋር ፓወርፖይንቶችንም ወደ ፒዲኤፍ ይቀይርናል። ፓወርፖይንት ፋይላችን ስለዚህ እዚህ ጋር ክሊክ እናደርጋለን። ዜን ሴሌክት ፓወርፖይንት ፋይልስ ኮምፒውተራችን ላይ እንሄድና እዚህ ጋር ያሉ ፋይሎች ኮምፒውተር ይህን ክሊክ እናደርጋለን። ይህን ፒፒቲ ፋይል ማለት ነው። ዜን ኮንቨርት ቱ ፒዲኤፍ እንለዋለን። ስለዚህ ኮንቨርት አድርጎልናል ማለት ነው። ሃዝ ቢን ኮንቨርትድ። ዜን እዚህ ጋር ዳውንሎድ እያደረገው ነው። ይህን ፋይል ኦፕን ማድረግ እንችላለን። ስለዚህ ስንከፍተው ወደዚህ ፓወርፖይንት የነበረውን ወደ ፒዲኤፍ ቀየረልን ማለት ነው። እና ሌላም ኤክሴል ፋይሎችንም ወደ ፒዲኤፍ መቀየር እንችላለን። እዚህ ላይ ክሊክ እናደርጋለን። ኤክሴል ቱ ፒዲኤፍ የሚለውን ዘን ሴሌክት ኤክሴል ፋይል ዘን ኮምፒውተራችን ላይ እዚህ ጋር ኤክሴል ፋይሎችን እንመርጥና ኦፕን ስንለው ይህን ኤክሴል ፋይል ወደ ፒዲኤፍ ይቀይርልናል። ኮንቨርት ቱ ፒዲኤፍ የሚለውን ክሊክ እናደርጋለን።
ዜን ዳውንሎድ ፒዲኤፍ ይለናል። ዛት ሚንስ ወደ ኤክሴል ወደ ፒዲኤፍ የተቀየረው ማለት ነው። ስለዚህ እዚህ ጋር ክሊክ እናደርግና ይሄንን ፋይል ኦፕን ስናደርገው ኤክሴል የነበረው ወደ ፒዲኤፍ ቀይሮልናል ማለት ነው። ሌላ ደግሞ ፒዲኤፍ ፋይሎችን ወደ ጄፒጂ ፒዲኤፎችን ወደ ወርድ ፒዲኤፍን ወደ ፓወርፖይንት ወደ ኤክሴል ይቀይርናል ማለት ነው። ስለዚህ እዚህ ጋር አሁን ለምሳሌ ፒዲኤፍን ወደ ወርድ ከፈለኩ እዚህ ጋር ክሊክ አደርጋታለሁ። ዜን ሴሌክት ፒዲኤፍ ፋይል እነዚህ ውስጥ የተለያዩ ፒዲኤፎች አሉ። ይህንን ኦፕን አደርገው ዜን ኮንቨርት ቱ ወርድ የሚል አለ። ይህንን ክሊክ አደርጋለሁ ማለት ነው። ክሊክ ሳደርገው አውቶማቲካሊ ፒዲኤፍ ፋይሉን ወደ ወርድ ፋይል ይቀየርልኛል ማለት ነው። ስለዚህ ዳውንሎድ አድርጎልናል አውቶማቲካሊ። ዜን እዚህ ጋር ክሊክ አድርገን ዜን ፋይል ኦፕን ብናደርገው ፒዲኤፍ የነበረውን ወደ ኤክሴል ቀይሮልናል ማለት ነው። ይኸው እዚህ ጋር ይህንን ፒዲኤፍ የነበረ ፋይል ወደ ወርድ ኤዲቴብል ወደ ሆነ መንገድ ቀይሮልናል ማለት ነው። ሌላው እዚህ ጋር ትሄዱና ፒዲኤፍ ቱ ፓወርፖይንት ፒዲኤፍ ፋይሎችንም ወደ ፓወርፖይንት እንዲቀይር ለማድረግ እንችላለን። እዚህ ጋር ክሊክ እናደርጋለን። ዘን ሴሌክት ፒዲኤፍ ፋይል ወደ ኮምፒውተራችን ወሰደ። ለምሳሌ እኛውን ሃርድዌር የምትለውን ፒዲኤፍ ፋይል ሴሌክት ላድርጋት። ዜን ኮንቨርት ቱ ፒፒቲ ይላል። እችን ክሊክ ሳደርግ ስለዚህ ይህን ፒዲኤፍ ፋይል ወደ ፓወርፖይንት ቀየረልኝ ማለት ነው። ስለዚህ ዳውንሎድ እስከሚያደርግ ድረስ እንጠብቀዋለን። አውቶማቲካሊ ነው ዳውንሎድ የሚያደርገው። አውቶማቲካሊ ዳውንሎድ ካላደረገለችን ዳውንሎድ የምትለውን ክሊክ ማድረግ እንችላለን። ስለዚህ እዚህ ጋር ክሊክ ስናደርገው ይሄኛው ማለት ነው ፓወርፖይንት የተቀየረው ፋይል ኦፕን እናደርገው። ስለዚህ ወደዚህ ፓወርፖይንት ቀየረልን ማለት ነው። አውቶማቲካሊ ፓወርፖይንታችን ማየት እንችላለን። ይህም ፒዲኤፍ የነበረው ወደ ፓወርፖይንት በሚያምር ዲዛይን ቀይሮልናል ማለት ነው። ሌላው ፒዲኤፍ ቱ ኤክሴል አሁን ፒዲኤፍ ፋይሎችን ወደ ኤክሴል መቀየር እንችላለን። ይህን ክሊክ እናደርጋለን። ዘን ሴሌክት ፒዲኤፍ ፋይል ፒዲኤፍ ፋይሎችን ሴሌክት እናደርጋለን። ለምሳሌ ለሰን ዋን የምትለውን ኦፕን ላድርጋት። ዜን ኮንቨርት ቱ ኤክሴል የምትላለች እዚህ ጋር እንሄዳለን። ይህን ክሊክ ስናደርግ ፒዲኤፍ ፋይልን ወደ ኤክሴል እየቀየረልን ነው ማለት ነው። ቀይሮልናል። ስለዚህ አውቶማቲካሊ ዳውንሎድ እስከሚያደርግ እንጠብቀዋለን። ዳውንሎድ ካላደረገች ክሊክ በማድረግ እኛ ማውረድ እንችላለን ማለት ነው። ስለዚህ ቀይሮልናል። ፋይላችን ነች ለሰን ዋን ኤክሴል ፋይሏን ከፍተን ማየት እንችላለን ማለት ነው። ስለዚህ ወደዚህ በዚህ አይነት መንገድ በኤክሴል ቀይሮልናል ማለት ነው። ያው ስትራክቸሩን አበላሽቶታል። እንደ ፋይሉ እንትን ይለያያል። ስለዚህ ይሄ ምርጥ እንትን ነው፣ ምርጥ ዌብሳይት ነው። ፒዲኤፎችን ወደ ወርድ፣ ወደ ኤክሴል፣ ወደ ፓወርፖይንት፣ ወደ ጄፒኢጂ፣ ወደ ኢሜጅ ፋይል መቀየር የሚያስችለን ነው ማለት ነው። ኦኬ ይህን ይመስላል የዛሬው። በቀጣይ ደግሞ መርጅ ስፕሊት ኤንድ ኮምፕረስ ፒዲኤፍ ፋይሎችን እንዴት በዚህ ዌብሳይት ተጠቅመን ኦንላይን ኮምፕረስ እንደምናደርግ ስፕሊት ኤንድ መርጅ እንደምናደርግ እናያለን። እስከዛው ድረስ መልካም ቆይታ። ቻናሉን ሳብስክራይብ፣ ላይክ፣ ኮሜንት አድርጉ። አመሰግናለሁ።